እሳትና ውሃ እጅ ለእጅ ተያይዘው ዓለምን ሊያድኑ ይችላሉ ወይንስ አንዱ ሌላውን ያጠፋዋል? እንኳን ወደ አራዳ ሪካፕስ በደህና መጣችሁ። ታሪካችን የሚቀጥለው ዌድ ኤምበርን ወደ ቤተሰቦቹ የቅንጦት አፓርታማ ይዟት ሲሄድ ነው። እዚህ ጋር ያለው ድባብ በሙሉ በውሃ የተከበበ ቀዝቃዛና ሰላማዊ። ኤምበር ወደ ቤቱ ስትገባ በጭንቀት ትዋጣለች፣ ምክንያቱም በዙሪያዋ ያለው ነገር በሙሉ ለእሷ አደገኛ ነው። የዌድ እናት ብሩክ ሪፕል እና መላው ቤተሰቡ ግን እጅግ ስሜታዊና ቶሎ የሚያለቅሱ ነበሩ። ከዛም በሳቅና በጨዋታ በጣም ያማረ ጊዜን ካሳለፉ በኋላ የእራት ሰዓት ላይ ኤምበር የመስታወት ጥበቧን ለቤተሰቡ ታሳያለች። የተሰበረውን የመስታወት ማስቀመጫ በእሳቷ አቅልጣ ወደ አስደናቂ ቅርጽ ስትቀይረው የቤተሰቡ ድባብ ወደ አድናቆት ይለወጣል። ብሩክ በኤምበር ተሰጥኦ ተገርማ በከተማው ትልቅ የመስታወት ፋብሪካ ውስጥ የልምምድ ዕድል እንድታገኝ ትጠይቃታለች። ኤምበር ግን ለመጀመሪያ ጊዜ ከቤተሰቧ ሱቅ ውጪ ሌላ ህልም ሊኖራት እንደሚችል ማሰብ ትጀምራለች። ነገር ግን የአባቷ ድምፅ በአእምሮዋ ውስጥ ያስተጋባል። ሱቁን መረከብ አለብሽ ልጄ የሚለው ቃል እንደ ብረት ሰንሰለት ያስራታል። ከግብዣው በኋላ ዌድ ኤምበርን ወደ አንድ የተዘጋ የአትክልት ስፍራ ይዟት ሄዳል። እዚህ ቦታ ላይ ቪቪስቴሪያ የተባሉ ብርቅዬ አበቦች አሉ። ኤምበር በልጅነቷ እነዚህን አበቦች ለማየት ፈልጋ በውሃ ተወላጆች ተከልክላ ነበር። ዌድ በውሃ ውስጥ ተንሳፋፊ የሆነ አየር አዘጋጅቶ ኤምበርን ወደ ውስጥ እንድትገባ ያደርጋታል። በዚህ አስማታዊ ድባብ ውስጥ ዌድ ኤምበርን ለምን አንነካካም ብሎ ይጠይቃታል። ይሄ ትልቅ ቁማር ነው። እሳትና ውሃ ከተነካኩ አንዱ ሊጠፋ ይችላል። ነገር ግን ዌድ እጁን ቀስ አድርጎ ወደ ኤምበር ይዘረጋል። እጆቻቸው ሲቀራረቡ እንፋሎት ይነሳል። ሲነካኩ ግን ምንም አልሆነም። ይልቁንም በመካከላቸው ልዩ የብርሃን ንዝረት ተፈጠረ። ድባቡ ወደ ፍጹም ፍቅርና መረጋጋት ይለወጣል። ኤምበር በሕይወቷ ውስጥ ለመጀመሪያ ጊዜ የሌላውን ሰው ሙቀት ሳይሆን ቅዝቃዜን ትሞክራለች። ነገር ግን ይህ ደስታ ረጅም አልቆየም። ኤምበር ስለ ሱቁና ስለ አባቷ አስባ ዌድን ጥለው ትሮጣለች። ከዛም ከጥቂት ቀናት በኋላ ኤምበር የአባቷን ሱቅ የምትረከብበትን በዓል አስመልክቶ ትልቅ ድግስ ያዘጋጃል። አባቷ በርኒ በታላቅ ኩራት ሱቁን ሊያስረክባት ሲል በድንገት ዌድ ወደ ድግሱ ብቅ አለ። ብቅ ብሎም አልቀረ ለአምበር ያለውን ፍቅር በሰዎች ፊት መግለጽ ይጀምራል። የቤቱ ድባብ ወዲያው በድንጋጤና በቁጣ ይቀየራል። ቤርኒ ልጁ ከውሃው ጋር ግንኙነት እንዳላት ሲረዳ ልቡ ይሰበራል። ክህደት ነው! እንዴት እኔን እንደዚህ ታረግኛለሽ? እንዴት እንደዚህ ትበድኛለሽ? ከውሃ ጋር እንዴት ትገናኛለሽ? ብሎ ይጮኻል። በተመሳሳይ ሰዓት ኤምበርና ዌድ ሰርተውት የነበረው የመስታወት ግድብ በከፍተኛ የውሃ ግፊት ምክንያት መፈራረስ ይጀምራል። ድባቡ አሁን ወደ ሽብርና ጥፋት ይለወጣል። ከተማዋን የሚያናውጥ የጎርፍ ድምፅ በሙሉ ከተማ ውስጥ መሰማት ይጀምራል። ውሃው ወደ እሳት መንደር በኃይል መፍሰስ ይጀምራል። ኤምበር ቤተሰቦቿን ለማዳን ስትሮጥ ዌድም ከጎኗ በመሆን ይከታተላታል። ውሃውም ሱቁን ያጥለቀልቀዋል። በዚህ ሰዓት ኤምበር የአባቷን ሰማያዊ ነበልባል ወይንም ብሉ ፍሌም ለማዳን ወደ ውስጥ በሩጫ ስትገባ ክፍል ውስጥ ገብታ ትቀራለች። ዌድ እሷን ለማዳን ክፍል ውስጥ ተከትሏት ይገባል። ውሃው በሩም ስለዘጋው ሁለቱም መውጫ ያጣሉ። ክፍሉ እጅግ ይሞቃል፣ ምክንያቱም ክፍል ውስጥ እሳት አለ። ኤምበር እሳቷን ለመጠበቅ ስትሞክር ሙቀቷ ዌድን ማጥፋት ወይንም ኢቫፖሬት ማድረግ ይጀምራል። ዌድ ግን አልፈራም። ኧረ እኔን ተይኝ፣ እኔ ምንም አልሆንም፣ አንቺ ግን መኖር አለብሽ፣ ህልምሽን አስታውሽሽ ይላታል። ድባቡ እጅግ ልብ የሚነካ ይሆናል። ከዛም ዌድ በእሳቷ እንፋሎት ምክንያት ቀስ በቀስ እየተነነ ወደ እንፋሎት እየተቀየረ ይጠፋል። ኤምበርም ዌድ እባክህ ትተኸኝ አትሂድ፣ እኔ አፈቅርሃለሁ፣ እባክህ ትተኸኝ አትሂድ፣ እባክህ እያለች ብትለምነው ዌድ ግን ተኖ አለቀ። ውሃው ሲጎድል አባቷ ቤርኒ መጥቶ ኤምበርን ከክፍል ውስጥ ያወጣታል። ኤምበር ግን በጣም ማልቀስ ትጀምራለች። አባዬ፣ እኔ እኮ ዌድን እወደው ነበር፣ እሱ ግን ለእኔ ሲል ጠፋ፣ ለእኔ ሲል ተነነ፣ አባዬ ከፍቶኛል እያለች ለአባቷ እውነቱን ትናገራለች። ቤርኒ ግን ልጁን አቅፎ በቃ አይዞሽ ልጄ፣ እኔም አዝኛለሁ ይላታል። በዚህ ሰዓት ኤምበር በክፍሉ ጣሪያ ላይ የውሃ ጠብታዎችን መመልከት ትጀምራለች።
ዌድ አልጠፋም። ለካ ዌድ ከተነነ በኋላ እንደ እንፋሎት ጣሪያው ላይ በነጠብጣብ መልክ ተጣብቋል። ኤምበርም ዌድ በጣም ስሜታዊ መሆኑን ስለምታውቅ ልብ የሚነካኩና የሚያስለቅሱ ታሪኮችን መናገር ትጀምራለች። በዚህ ሰዓት ዌድ ማልቀስ ሲጀምር ጠብታዎቹ እየበዙ መጥተው ወደ ዌድ የውሃ ቅርጽነት ይመለሳሉ። ዌድ ተመለሰ። ድባቡ ወደ ፍጹም ደስታና ተስፋ ይለወጣል። ከጥቂት ወራት በኋላ ታዲያ ኤሌመንት ሲቲ ተመልሳ ተገንብታለች። ኤምበር አሁን የራሷን ህልም ለመከተል ወደ መስታወት ፋብሪካው ልትሄድ ነው። አባቷ በርኒ ደግሞ ሱቁን ለሌላ ሰው አስረክቦ የጡረታ ጊዜውን በእረፍት እያካካሰ ነው። ፊልሙ የሚያበቃው ኤምበር ለመጓዝ ወደ መርከቡ ስትወጣ ሲሆን ኤምበርና ዌድ እጅ ለእጅ ተያይዘው ወደ አዲሱ ዓለም ይጓዛሉ። የኤሌመንት ሲቲ ሰማይ አሁን ከመቼውም ጊዜ በላይ ብሩህ ሆኖ ይታያል። ታሪኩ እዚህ ጋር ይጠናቀቃል። ተቃራኒዎች ተዋህደው አዲስ ታሪክ በዓለም ላይ ተጻፈ። አራዳ ሪካፖች ነን ለአራዳ ልጆች። ፊልማችንን ትረካችንን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የአራዳ ልጆች ቤተሰብ ይሁኑ፣ ይቀላቀሉ። በቀጣይ ምን አይነት ፊልም መመልከት እንደምትፈልጉ ኮሜንት ላይ አስቀምጡ።